እንዴት ናችሁ? አዲስ አበባላለሁ። በባለፈው ክላስ አርቲፊሻል ኒውራል ኔትወርክ ተጠቅመን እንዴት ኢሜጅ ክላሲፊኬሽን እንደምንሰራ አይተናል። በብዛት ያየነው ምንድነው? ሳይንሱ ነው ያየነው፣ ስፔሻሊ ዛት ኦፍ ኮንቮሉሽናል ኒውራል ኔትወርክ። ዛሬ ደግሞ በተግባር ፓይተን በመጠቀም ኢሜጅ ክላሲፊኬሽን እንዴት እንደምንሰራ እናያለን ማለት ነው። ስለዚህ ዛሬ የምንሰራ ምንድነው? ሁለት አይነት ዳታ ነው ያለን። አንድ ፌስ ዊዝ ማስክ እና ዊዛውት ማስክ ነው ያለው። ዳታ ሴት በጣም ትልቅ ነው። ዋና ከየት ዳውንሎድ እንደምታደርጉ አሳያችኋለሁ። አክቹዋሊ አይ ዳውንሎድ ኢት ፍሮም ካግል ነው ዳውንሎድ ያደረኩት ዳታ ሴቱ። ስለዚህ ሁለት አይነት ዳታ ይኖረናል። አንዱ ፌስ ዊዝ ማስክ እና ፌስ ዊዛውት ማስክ ነው። ስለዚህ አርቲፊሻል ኒውራል ኔትወርክ በማስተማር አንድ ሰው ማስክ አድርጓል ወይ ደግሞ አላረግም የሚለውን ለመለየት የሚያስችል ኒውራል ኔትወርክ ነው የሚሰራው ማለት ነው። ስለዚህ ዳታ ሴታችን እንድትዩ ለማሳየት ያይል። ስለዚህ ዳታ የሚል ፎልደር አለን። እዚህ ውስጥ ሁለት ፎልደሮች አሉ፣ ሰብ ፎልደሮች። ዊዝ ማስክ ይላል፣ ሁለተኛው ደግሞ ዊዛውት ማስክ ይላል። ስለዚህ ዊዝ ማስክ ውስጥ እንዳለ አንድ አይነት ኢሜጅ ነው ያለው። ስለዚህ ፐርሰን ዊዝ ማስክ ነው ያለው ማለት ነው፣ እንዳለ እዚህ ጋር እንደምታዩት። ሁለተኛ ፎልደር ውስጥ ደግሞ ዊዛውት ማስክ ነው ያለው። ስለዚህ ማስክ የለም ማለት ነው። ስለዚህ ሞዴሉ በራሱን አስተምሮ አንድ ሰው ፒክቸሩን ከሰጠ ነው ማስክ አድርጓል ወይ ደግሞ አላረግም የሚለውን ይነግረናል ማለት ነው መጨረሻ ላይ። ስለዚህ ይሄኛው ቪዲዮ ውስጥ መጀመሪያ ላይ የምንሰራው ሞዴሉን ትሬን እናደርጋለን። ቀጥሎ ቪዲዮ ላይ ደግሞ ያንን ሴቭ ያደረግነው ሞዴል ተጠቅመን የኮምፒውተር ዌብካም በመጠቀም አንድ ሰው ካሜራ ፊት ለፊት ሲቆም ያ ሰው ማስክ አድርጓል ወይ ደግሞ አላረግም ብሎ ይነግረናል ማለት ነው። ስለዚህ መጀመሪያ ሩት ፎልደራችን ዳታ ነው። ዳታ ውስጥ ሁለት ፎልደር አለን፣ ዊዝ ማስክ እና ዊዛውት ማስክ። ስለዚህ ክላስ ሌብሉ ወይ ደግሞ ሌብል የምናደርገው በዛ ነው ማለት ነው። በቀላሉ እንደዚህ ማድረጋችን የሚረዳን ምንድነው? ቀጥታ እዚህ ውስጥ ያሉት አውቶማቲካሊ በኋላ ዳታ ፕሪፕሮሰስ ስናደርግ ዊዝ ማስክ ብለን እንወስዳቸዋለን። እነዚህን ደግሞ አውቶማቲካሊ ዊዛውት ማስክ እንላለን ማለት ነው። ሶ ያንን ቀጥታ በሁለት መልክ መስራት እንችላለን። ፒሲያችሁ ላይ ይህንን ሞዴል ቢውልድ ልታደርጉ ትችላላችሁ። የእናንተ ኮምፒውተር ጂፒዩ ካለ ይሰራል። እኔ አሁን የኔ ፒሲ ጂፒዩ ስላለ ቀጥታ ፒሲ ላይ ራን አደርጋለሁ። የእናንተ ፒሲ ላይ ጂፒዩ ከሌለ ደግሞ ጀስት ይህንን ፎልደር ጉግል ድራይቫችሁ ላይ ትወስዱና እቺን ፔስት በማድረግ ተመሳሳይ ኮድ ተጠቅማችሁ ያንን መስራት ትችላላችሁ ማለት ነው። ምናልባት እምቢ ካለ ወይ ደግሞ ኢረር ካመጣ ጀስት ኮሜንት ልታደርጉ ትችላላችሁ ከዚህ ቪዲዮ ስር። ሶ I will try to help you. So ኮዱ ለመጀመር እኔ ኦልሬዲ ፒሲ ላይ ያንን እንትን ስላደረግ አናኮንዳ ኢንስቶል ስላደረግ አናኮንዳ ፕሮምፕት እንከፍታለሁ። እዚህ ላይ አናኮንዳ ብዬው ከዛ እዚህ ላይ የተለያዩ ኢንቫይሮንመንቶች አሉኝ። ስለዚህ ኮንዳ ብዬው ኦልሬዲ ኢንስቶል ስላደረግኩ ነው። ኦፍ ኮርስ ይሄ ኢንስታሌሽን ጊዜ ይፈልጋል። ቴንሰርፍሎ 2 ቴንሰርፍሎ 1ም ስላለኝ ይሄን አንድ ኢንቫይሮንመንት ቴንሰርፍሎ ብቻ ለብቻ ኢንስቶል ስላደረግኩ ነው። ስለዚህ ይከፍታለሁ። ደን ቀጥታ ያው ሁለት አማራጭ አለ እዚህ ላይ ተርሚናል ላይ ሆኖ ኮማንድ መጻፍ እንችላለን። ግን ያ ጊዜ ስለሚፈጅ ለዲባጊንግ ስለሚያስቸግረን ጁፒተር ኖትቡክ ስለሚቀለኝ ያን ተጠቀማለሁ። ሶ ፋይሉ ያለበት ፓስ ኮፒ ያደርጋለሁ እዚህ ጋር። ስለዚህ የኔ ፋይል ጋድሳ ፒክቸርስ የኔን ኤግዛምፕል የሚለው ስለዚህ ፎልደር ፓሱን ኮፒ ላደርግና እዚህ ላይ ቼንጅ ዳይሬክተሪ ብዬው እዚህ ላይ ትንሽ ዙም ላድርግ። ቼንጅ ዳይሬክተሪ ደን ፔስት አደርጋለሁ አሁን ኮፒ ያደረኩትን። ስለዚህ እዚህ ጋር ገባው። ስለዚህ ሊስት ብዬ ማየት እችላለሁ። እዚህ ውስጥ ያለው ፎልደር ኤልኤስ በማድረግ ጀስት ሲምፕል ተርሚናል ኮማንድ። ስለዚህ እዚህ ውስጥ ዳታ ኒው ፎልደር የሚለው ነው ያለው። ስለዚህ ከዚህ በኋላ ስራዬን መስራት እችላለሁ ማለት ነው። ሶ ክሊር ላድርግና then what's next? አሁን የሚፈልገው ጁፒተር ኖትቡክ ነው። ስለዚህ እናንተ ኮላ መጠቀም ትችላላችሁ፣ ጁፒተር ኖትቡክ። ስለዚህ ኖትቡኩ የሆነ ብራውዘር ላይ ከፍትልኛል። አሁን እዚህ ላይ ለመክፈት የሞከረው እዚህ ላይ ፋየርፎክስ ላይ ነው ከፈተልኝ። በመቀጠል ምን ያደርጋሉ? ይሄን ምን ይመስላል? ቦታ ገምት ይዘብኝ። ስለዚህ ኒው ላለው እዚህ ጋር በመምጣት ፓይተን 3 ላለው ስለዚህ ፓይተን 3 እንጠቀማለን። ደን ስም ብንሰጥ ጥሩ ነው። እዚህ ላይ ፋይል ኖትቡክ ስም ማለት አይሜስ ፌስ
mask detection rename ስለዚህ አሁን ኮዳችን እዚህ ጋር ነው የምንጽፈው ማለት ነው ሶ ሁሉም ኮድ ስንጽፍ መጀመሪያ ላይ ዲስክሪፕሽን ብናስቀምጥ ይመረጣል ስለዚህ ዲስክሪፕሽን ለመጨመር እዚህ ጋር በመምጣት ብዙ አይነት አማራጮች አሉ ይሄንን ኮድ የሚለው ወደ ሄዲንግ መቀየር ይችላል ወይ ማርክ ዳውን ብዬው ስለዚህ እንደዚህ በማድረግ ለምሳሌ ሚኒ project to implement what we are going to do that's face mask detection then እዚህ ጋር ያመጣለው already የኛው ማርክ ስላደረግ then እዚህ ጋር heading አደረኩ እንዴ yeah so maybe yes run ካላረክ እዚህ ላይ ቢብሮኛል so run አደረክ እሱንም ስለዚህ ዲስክሪፕሽን አለ መጀመሪያ ላይ ኮርስ ብዙ ጊዜ የሚያስፈልጉ ላይብራሪ ሎድ ማድረግ አለብን ስለዚህ እነዛን ኢምፖርት ማድረግ አለብን ስለዚህ አሁን ፎልደር ውስጥ ያለው ፋይል ነው ፕሮሰስ ማድረግ ይፈልጋል ስለዚህ መጀመሪያ ላይ ኦኤስ ኢምፖርት ማድረግ አለብን ከፎልደር ነው ያን ሪድ ስለምናደርግ ማለት ነው ኢምፖርት ኦፕሬቲንግ ሲስተም ላይብራሪ ስለዚህ ፎልደር ዳይሬክተሪ ማኒፑሌት ማድረግ እንችላለን ማለት ነው ከዚህ ስቴፕ በኋላ ሌላው ኢሜጅ ጋር ነው ኢሜጅ ላይ ፎልደር ውስጥ ያለው ኢሜጅ እንዲወስድ መጀመሪያ ላይ እዚህ ጋር ስናይ ዊዝ ማስክ ብቻ ስንከፍት እዚህ ጋር እንደምታዩት ሄቱና ዊድዙ የተለያየ አይደለም እዚህ ላይ የተለያየ ስለዚህ we need to do some sort of data pre-processing ያንን ለማድረግ የሚያስችል ላይብራሪ cv2 ይባላል ኮምፒውተር ቪዥን ማለት ነው አፕሊኬሽኑ ስለዚህ cv2 እንጠቀማለን ማለት ነው so I need to import that so import ጭናችሁ ከሆነ ያንን መጻፍ cv2 በመቀጠል የሚያስፈልገን እንግዲህ መልቲፕሊኬሽን ይኖራል ኒውራል ኔትወርክ ላይ ከዚህ ክላስ በፊት እንዳየነው ስለዚህ ለዛ የሚረዱ ላይብራሪዎች አሉ ላይክ numpy import numpy as np just abbreviation ሌላው የሚያስፈልገን ፓንዳ ያስፈልገናል import pandas as pd ሌላው ለግራፊክስ ምናምን አውትፑት ኒውራል ኔትወርክ ትሬን ካረን በኋላ ፊገር ፕሎት ማድረግ ካስፈለገን ኢምፖርት የምናደርገው ማትፕሎት ሊባለ ኢምፖርት matplot deep.pyplot as plt እነዚህ ቤዚኮቹ ናቸው ሌላው ስኬለር ነው የሚያስፈልገናል ለምሳሌ ዳታ ትሬኒንግ እና ቴስት ስፕሊት አድርገን ዳታ ለማከፋፈል ከፈለግ እና ለፕሪ ፕሮሰሲንግ ሌቨሊንግ ኮዲንግ ምናምን እንጠቀማቸዋለን ስለዚህ እነዛን ኢምፖርት እናደርጋቸዋለን ኢምፖርት scalar I think it's like this one scalar dot model selection ኮላብ የምትጠቀሙ ከሆነ ይሄንን ኮንትሮል ስፔስ ነቁስ ራሱ ይረዳቸዋል train test split ስለዚህ እስካሁን የጻፍነው ልክ መሆኑን እናረጋግጥ something is wrong here import እዚህ ጋር from ነው ማለት ያለብን from scalar dot model selection import train test split so error የለውም ስለዚህ መቀጠል እንችላለን ሌላ የሚያስፈልገን scalar ውስጥ from scalar በጣም ትልቅ ላይብራሪ ነው scalar sorry from scalar dot preprocessing import ብለን ሌቨል ባይነራይዘር ይሄኛው አይረዳም ቴክኖሎጂ ጊዜ ያልተጠቀመው ሌቨል ባይነራይዘር ስለዚህ አንዱ ይሄ ነው ሌላኛው ከራስ ነው ዲፕ ለርኒንግ ወይ ደግሞ ኒውራል ኔትወርክ ዲፋይን ለማድረግ የምንጠቀመው እሱ ነው ስለዚህ ኢምፖርት ቴንሰርፍሎው as pf ዳለው አንዱ ይሄ ነው ከዛ ከራስ ላይብራሪስ ባለፈው ከራስ ምን እንደሆነ አውርተናል ስለዚህ ላይ ደግሞ from keras dot models አሁን ቢልድ የምናደርገው እኛ sequential model ነው ስለዚህ sequential ላለው then from keras dot layers import እዚህ ጋር የምንፈልገው ሌስ ሌየር እንፈልጋለን ሌስ ሌየር ያስፈልገናል ሌስ ላለው ተጨማሪ የሚያስፈልጉ ላይክ activation layer እንፈልጋለን flattening layer እንፈልጋለን ጥቅሙ ባለፈው ስናወራን are not discussing about the detail of each component
ያላያችሁ ካላችሁ ያን ባለፈው የለቀቅነው ቪዲዮ ማየት ትችላላችሁ። then the last things that we need is for keras እዛው ላይ መጨረስ እንችል ነበር ያው እንዳይበዛ keras layers import ይህንን መሸምደድ አያስፈልግም just you commit conv to the convolutional neural network እንጠቀም ስለሆነ max then pulling ይህንን ቼክ እናድርግ so something is wrong near the pre-processing እዚህ ጋር እንደምታዩት ኦ ቀርታለች pre-pro so I need to put o here ሌላም ጠብቅ ኢምፖርታንት አድርጎ እስከሚጨርስ ያንን እናያለን so አሁን ምንም ኤረር ስለሌለ ወደዚህ መምጣት እንችላለን ማለት so the first step ዳታውንና ዳታው ወደ ራም ማምጣት አለ ስለዚህ ፎልደሩን ማወቅ አለብን ዳታው የቱ ጋር ነው ያለው ዳታ ሴት is equal to ዳታ ዳይሬክተሪ እኛ ፎልደር ነው የሚነበብ ዳታ ነው አይደል የሚለው ያ ዳታ ነው የሚለው ፎልደሩ ስለዚህ ዳታ ብዬ መጻፍ አለብኝ ማለት ዳታ then አሁን ዳታ ዳይሬክተሪ እና ኦፕሬቲንግ ሲስተም ወይስ አሁን ጥቅሙ ይሄ ዶት ሊስት ዳይሬክተሪ then ፓዙን እንሰጣለን አሁን እዚህ ጋር ይጻፍ ወይ ደግሞ ኮቴሽን አድርገን ቀጥታ ያንን መስጠት እንችላለን ከዛ ለምሳሌ እዚህ ላይ ፕሪንት ብለን እንየው ወይ ደግሞ ይሄን ራን አድርገን መጀመሪያ ላይ አረብ ስለዚህ እስቲ ፕሪንት አድርገን ምንድነው ውስጥ ያለው በትክክል ማግኘቱን ለማወቅ ማለት ነው ስለዚህ ይሄን እንደዚህ አረብ ካንስል አሁን ዊዛውት ማስክ ዊዝ ማስክ ስለዚህ ቀጥታ ፎልደሬን አግኝቷል ስለዚህ ዩኒት ቴስቲንግ ያስፈልጋል እዚህ ጋር እየሰራን ሙሉን ኮዱን ጽፈን ሲጨርስ ሳይሆን በየጊዜው ቼክ ማድረግ አለ በኋላ መጨረሻ ላይ ስታከም እናደርግ እስቲ አንድ ፊገር ፕሎት አድርግልኝ እዚህ ላይ ስለዚህ ኦልሬዲ ማት ፕሎት ላይብራሪ ስላለን ፎልደሩን እንክፈት for ብለን የሆነ ቫሪያብል c ማለት እንችላለን for c in ዳታ ዳይሬክተሪ አሁን ክሬት ያደረግነው ዳታ ይማይረዳል እዚህ ጋር ኮፒ ፔስት ካላደረግ for c in data directory then we need to get the path to each folder እዚህ ጋር ፎልደር ፓዝ እናገኛለን folder path equal to እዚህ ጋር operating system path dot join ማድረግ አለብን መጀመሪያ ላይ ሁለት ስላለን so join ይልና እዛ ዳታ ሴት መጀመሪያው ፎልደር እዛ c አሁን ክሬት ያደረግነው አሁን ሁለቱም ፎልደር በዚህ መልክ አገኙት በመቀጠል እያንዳንዱ ኢሜጅ አክሰስ ማድረግ ይችላል ኢሜጅ in os.list directory እዛ ፓዙን እንሰጣለን አሁን ካረንት ፎልደሩን ያገኘልንና እዛውን ኢሜጁን ፕሎት ማድረግ እንችላለን ኢሜጅ path is equal to os.path እንልና ጆይን እናደርጋለን ሙሉን ለማግኘት ነው ይሄን ሁሉ ኢሜጅ ፕሎት ማድረግ ካስፈለገ ነው እንጂ ይሄ ሁሉ ኮተታ ያስፈልግም ስለዚህ ፎልደር ፓስ ብለን ክሬት ያደረግነው አለ ከዛ ኢሜጁ ያንን አገናኝ then we need to read that image so img is equal to what cv2 dot im read im image read then we need to provide the image path ጨረስ ስለዚህ ሾው እናደርጋለን image plot dot im show what አሁን ማሳየት ይፈልጋል then plot dot title እንዲኖር ከፈለግ ለምሳሌ person with mask ይሄኛው ሁሉንም ኢሜጅ ፕሎት ስለሚያደርግ እኛ አንዱን ካወጣ በኋላ ብሬክ ማድረግ አለብን እንደዚህ ዝም ብለን ክፍት ካረግ ፎልደር ውስጥ ወደ 1136 ፎልደር ስላለን ኢሜጅ ስላለን ይቆይብናል ስለዚህ አንድ ብቻ ካወጣ በኋላ ብሬክ ያደርግ ነው እዚህ ጋር እንደምታዩት አንድ person with mask የሚለው ፕሎት አደረገ እዚህ ጋር እንደምታዩት ማለት ነው ስለዚህ person with mask ውስጥ ያለው ፎቶ ነው እዚህ ውስጥ የመጀመሪያ ላይ ያለው ፕሎት ያደርገልን ይሄንን ማለት ነው ብሬክ ስላደረግን ነው ብሬክ ስቴትመንት ስለተጠቀም ነው ይሄን ደግሞ ወይ ይሄንን ከምንጽፍ ኦሬዲ ካታጎሪ ፎልደር ኔም ላይ ስላለ
እዚህ ጋር ምንድነው ያልኩት ሲ ማለት just the folder name with mask or without mask ስለዚህ ሲን ብቻ መጠቀም ይችላል ነው ራን ቢል ያንን ያገኛል with mask ብሎ አወጣልኝ በዚህ መልክ ዳታው በትክክል ማግኘታችን አወቅ ስለዚህ what is next አሁን የምንሰራው ትልቁ ስራ ኢሜጆቹን ማስተካከል ነው የተለያየ ኢሜጅ ነው ያለው ወጥ የሆነ ኢሜጅ ክሬት ማድረግ አለበት ዳይሜንሽን ኢኳል መሆን አለበት ስለዚህ ያንን መስራት አለበት so ያንን ለመስራት we need to define some custom image size for our neural network ስለዚህ ትልቅ የሆነው ትንሽ እናደርጋለን ሪሳይዝ በማድረግ ትንሽ የሆነው ደግሞ አሳድገው ወደ ሆነ ቁጥር እንዲመጣ ማድረግ ይችላል so ያንን ለማድረግ just I mean say image row now we do rows image columns ስለዚህ ወጥ የሆነ ዳይሜንሽን እንስጠው 110 ማለት እንችላለን እንደፈለጋችሁ just መጀመሪያ እኔ ኤክስፔሪመንት ያደረኩት ስለሆነ ይሄን እየተጠቀምኩ ነው ስለዚህ አሁን ሊስት ክሬት ማድረግ አለ yes ኢሜጁ ለብቻ ሊስት አድርገን with mask without a mask ለብቻ ከነሌበላቸው መመዝገብ አለበት ስለዚህ ኢሜጅስ ቢዩ አንድ ሊስት ክሬት አድርገን ሊስት ምንድነው ከዚህ በፊት አወጣናል ሌበልስ with mask እና without mask ነው ሱም ሊስት እናደርጋለን ስለዚህ ለእያንዳንዱ በዚህ እናገኝና በፎር ሉፕ ሙሉን ዳይሬክተሪ አክሰስ አድርገን ያንን መስራት አለብን ስለዚህ ይሄንን ደግሜ ከምጽፍ ኮፒ ላድርግ so I'm going to copy this one as it is ደግሜ ከምጽፍ ይሄንን maybe more formal እንዲሆን ሲ የምትለው ካታጎሪ ልበል ካታጎሪ data folder path then let's use the same variable name here ያንን አረኩ then image path አለ እዚህ ጋር ኢሜጁን አገኘው ስለዚህ ኢሜጁ ጋር አሁን ፓዙን ማግኘት አለብን እዚህ ጋር ጽፌው ነበር I'm going to use that then the same things holds here chinin እስከዚህ ልውሰድ እንደገና ከምጽፍ ስለዚህ folder path አገኘው ኢሜጅ አገኘው I'm read image path then just error እንዳይመጣብን ትራከች ስቴትመንት እንጠቀም በዚህ ጋር ኢሜጁ ችግር ካለበት በኋላ error እንዳይመጣብን ማለት try ስለዚህ መጀመሪያ ላይ ምን ሰራ ኢሜጁ grayscale conversion እንሰራለን ወደ ግሬ ማለት ነው ለምን ለኒውራል ኔትወርክ ፕሮሰሲንግ የሚመቸው እንደዛ ነው ባይ ዲፎልት እነዚህ ኢሜጆች ከለርድ ኢሜጅ ናቸው ስለዚህ ሶስት ማትሪክስ ማኒፑሌት ከምናደርግ ወደ grayscale ስንቀይር አንድ ማትሪክስ ብቻ ነው የሚኖረው ስለዚህ ሬድ ግሪን ብሎ አይኖርም ማለት ነው ስለዚህ ለኮምፒውቴሽን በጣም ይቀልላል ስለዚህ ግሬ ለበልና ይሄንን አንዱ ግሬ is equal to ወደ grayscale ኢሜጅ የተቀየረው ነው cv2 አለ ስለዚህ ይሄ ላይብራሪ ውስጥ ሁሉ ነገር አለ cvt color እንልና መቀየር ፈለግነውን ኢሜጅ አሁን ካረንት ኢሜጅ አይተሬት እያደረገ ነው የሚሰራው ኢሜጁን ከዛ ወደ ምንድነው የምንቀይረው ይሄኛው ስለዚህ cv2.color እንቀጥታ ኢንተርኔት ሰርች ላይ ደግመን ከምንጽፍ ማለት ነው cv2 to grayscale ባጭሩ ማለት ነው ሬዲ ሜድ ስላለ ያን ኮድ እንጠቀም so where is it እቺ ኮድ ማለት ነው አሁን አይቼው ነበር ያ you want this one color image ወደ grayscale የሚቀይር ኮድ ነው ማለት ነው እቺ2 are gray ነው ስለዚህ እቺ አንቺ እዚህ ጋር ፔስት አደርጋለሁ so you don't need to memorize everything መሸምደድ አያስፈልግም ያንን አረጋ what is next አሁን ደግሞ resize እናደርጋለን resized image is equal to resize ያደረገው ምንድነው cv2.resize አለ just google ካረጋችሁት ማግኘት ትችላላችሁ resize image resize ማድረግ እንፈልጋለን የትኛው አሁን ወደ ግሬ ቀየር ነው ግሬ ስለዚህ አሁን መቀየር ፈለግነው ወዴት ነው ወደዚህ ነው አይደል image rows እና column ስለዚህ ቺን ኮፒ አድርገን እዚህ ጋር እንሰጣለን that's it then አሁን ኢሜጁ ኢሜጅ የሚል ሊስት ነበር አይደል እዛው ውስጥ አፔንድ እናደርጋለን list.append ሊስት ያደረግን ነው ማለት ካስተካከልን በኋላ so we want to add just to this one
and do the same thing for labels dot append የምናደርገው ደግሞ አሁን ካታጎሪ ስለመጀመሪያ ላይ ፎልደር ኔም ስለዚህ ይሄ ማለት ምንድነው ዊዝ ማስክ ውስጥ ያለው ማስክ ያለው እንዳለ ዊዝ ማስክ ተብሎ ይመዘገብበታል ማለት ነው በሊስት ስለሆነ አንድ ላይ ነው የሚወጣለት ስለዚህ አንዱን ስራ ሰራ እዛ አሁን ምናልባት ችግር ካለ ስንሰራ just exception እንጠቀም except ነው ማለት ነው exception as error then we need to print something if there is anything wrong something is wrong with the current image ቶስት ለማድረግ ኢረር ለማውጣት ይሄንን ሰራ ስለዚህ አሁን ኮር ፓርቱ እዚህ ጋር አመቻችን ማለት ነው ቼክ እናድርግ እስካሁን ኢረር መኖሩና አለመኖሩ አሁን እየሰራ ነው ስለዚህ ምንም ኢረር የለውም የኛ ኮድ እዚህ ጋር እንደምታዩት ኢረር ምንም ያወጣ ነገር የለም ስራ ተሰርቷል ማለት ነው ቼክ እናድርግ ለምሳሌ ኢሜጅ ነው አይደለም ሊስታችን ኢሜጅ የሚል ሊስት አለ እዛ ውስጥ ስንት ኢሜጅ ነው የገባው ለምሳሌ ሊስት ከሆነ ሳይዙን ማወቅ ከፈለግ ሌንግዝ ኦፍ ኢሜጅ ብለን ጽፋለን ሌንግዝ ኦፍ ኢሜጅ ስለዚህ 1376 do the same thing for labels ኢኳል መሆን አለበት ሌንግዝ ኦፍ ሌብልስ ያንዳንዱ ሌብል ያስፈልጋል with mask without mask የሚለው ተመሳሳይ ለምሳሌ አንዱን እናውጣና ሌብልስ ኦፍ ዜሮ መጀመሪያ ላይ ያለው ለማየት without mask ነው እዚህ ጋር እንደምታዩት ሌብል ኦፍ ለምሳሌ 1300 እሱ ደግሞ with mask ነው እንደምታዩት ማለት ነው ሶ በዚህ መልክ ያንን መስራት እንችላለን ስለዚህ ለጊዜው እንድቆራጥና ስፔስ እንድታይ ምንም ጥቅም የለውም ስለዚህ ያንን አየን አንዱን ኢሜጅ ነው ኢሜጅ 0 እዚህ ጋር እንደምታዩት አንድ ኤንዲ ማትሪክስ አለን ኤንዲ አሬ የምንለው ስለዚህ አንድ ነው ያለን አንድ ቬክተር ነው አንድ ማትሪክስ ነው ዳይሜንሽኑ 110 110 ነው እዚህ ላይ ማየት እንችላለን ለምሳሌ እዚህ ጋር ሼፕ ብዬ ማየት እንችላለን ሼፕ ካፕ 112 112 ለምን ሁሉንም አስገድደናል እዚህ ጋር እንደምታዩት ሼፑ እንደዚህ ነው ስለዚህ ይሄንን በዚህ መልክ ማየት እንችላለን ነገር ግን እዚህ ጋር ችግሩ እንደምታዩት ኢሜጅ ኦፍ 0 ካል የተለያየ ቁጥር ነው ያለው ይሄ ደግሞ ኒውራል ኔትወርክ ይው በቁጥር ነው የሚሰራው ስለዚህ ትልቅ ቁጥሩ የሆነው ሌላውን ዶሚኔት እንዲያደርግ ያደርጋል ያ እንዳይመጣ ኖርማላይዝ ማድረግ አለበት ስለዚህ አሁን ሁሉንም አስገድደን ኖርማላይዝ አድርገን ማክሲመም አንድ እንዲሆን እናደርጋለን ስለዚህ በቀላሉ ሁሉንም ቁጥር ለ255 ካካፈል ምን ይሆናል ማክሲመሙ አንድ ነው 255 ለምንድን ነው የምናደርገው ካላችሁ ጀስት ለምሳሌ ይሄንን numpy ዶት ማክሲመም ኦፍ ኢሜጅ አሁን ኤንዲ አሬ ስለሆነ numpy ተጠቅመን ይሄንን ማግኘት እንችላለን what is the maximum value እዚህ ጋር እንደምታዩት 255 ነው ስለዚህ ማክሲመሙ ራሱ ለ255 ካካፈለው አንድ ነው የሚሆነው ማለት ነው ሚኒመሙ 0 ነው የሚሆነው ማለት 0 ፖይንት ምናምን ስለዚህ ኖርማላይዜሽን ያስፈልጋል እዚህ ጋር ኖርማላይዜሽን መስራት አለበት so to do the normalization we can do very simple tricks so numpy.array of image numpy የምንጠቀመው ለዚህ ሁሉንም ለ255 ያካፍላል ስለዚህ ፍሎቲንግ እንዲሆን ደግሞ ዶት 0 እናደርጋለን ለምን ለኮምፒውቴሽን በኋላ እንዲመች ኦኬ በዚህ መልክ አየነው then አሁን እንየው ስለዚህ ይሄን እንደዚህ ያደርጋል ስለዚህ አሁን ኢሜጅ ኦፍ 0 ካል እዚህ ጋር እንዳለ ቁጥሮቹ ከ0 እስከ 1 ነው የሚሆኑት እንደምታዩት ማለት ነው ኖርማላይዝ ስላደረገ ኦኬ ያንን ሰራ then ሼፑን እናስተካክል image equal to numpy.reshape ስለዚህ ለኒውራል ኔትወርክ እንዲመች እናደርጋለን አሁን ደግሞ ኢሜጅ ኮማ ሼፕ 0 ማለት እዚህ ጋር 1300 ምናምን ነበር አይደል መጀመሪያ ላይ ያገኘው እሱ ነው የሚሆነው ዳይሬክትሊ then image እዚህ ጋር እናድርግ image dot shape 0 እዚህ ጋር ኮማ ማድረግ አለብን አንድ ብራኬት ጋር መሰለኝ shape 0 ኮማ
ሮውና ኮሎሙን ኦልሬዲ እዛ ጋር ስላለ ኮፒ አድርጌናል። ኮፒ ላል yes እናረግ by double አድርጌ ዘጋል window file something is wrong image dot shape 0 image rows image columns ጽፌው ነበር። ኦኬ ያንን አረግ። አሁን ደግሞ የሚቀረን ምንድነው? ሌቨሎቹ እዚህ ጋር ያሉት ጽሁፍ ናቸው አይደለም? ሌቨል 0 ካልካው ለምሳሌ እዚህ ጋር ዊዛውት ማስክ ነው የሚለው። ስለዚህ ይህንን ወደ ቁጥር መቀየር አለብን። ያንን የሚሰሩልን ላይብረሪዎች ኢምፖርት አድርገናል። አንዱ ሌቨል ባይነራይዘር ነው። አንዱ ደግሞ አይ ቲንክ እዚህ ላይ ቱ ካቴጎሪካል የሚለውን ኢምፖርት አላደረግንም መሰለኝ። ያንን መጠቀም አለብን። ስለዚህ እዚህ ጋር አንድ ላይብረሪ ይቀራል። so we need to import that keras ውስጥ ነው ያለው TensorFlow ውስጥ TensorFlow keras utility ውስጥ ነው ያለው import to categorical እዚህ እንደገና ራም ማድረግ አለብን run everything run yes so እዚህ ጋር አለ መጀመሪያ ላይ ራን ስላላረግን ነው። ስለዚህ አሁን በመቀጠል ይሄንን ኮዲንግ መስራት አለብን። so ምን እንላለን? ሌቨል ባይነራይዘር is equal to already እዚህ ጋር function name ኮል ስላደረግ ያንን ኮንስትራክተሩን ኢኒሻላይዝ እናደርጋለን። function here ለዚህ ሌቨልስ አለን። ከዚህ ውስጥ የምንፈልገው ሌቨል ዶት ፊት ትራንስፎርም እንላለን። ምን ሆቲንግ ኮዲንግ እንዲሰራልን ነው አላማው። transform what labels ይሄ ወደ ቁጥር ቀየረልን ወደ 0 እና 1 በመቀጠል የምንሰራው ወደ one hot encoding ነው እናደርገው ደግሞ labels is equal to እዚህ ጋር አሁን ኢምፖርት ያደረኩት ላይብረሪ ቱ ካቴጎሪ ፔስት ላድርግ ቱ ካቴጎሪካል what labels ከዛ ወደ array ይቀይራል labels is equal to numpy array ለምን ኢሜጅ ኦልሬዲ array ስለሆነ array አረኩት so something is wrong valid literal for this thing without mask let me check label fit transform label binarizer fit transform to categorical labels so with base 10 without mask okay let's fix like this so አሁን በቀላሉ እቺን ስፔሊንግ ጠፍታ ነበረች አሁን እቺን ፊክስ አድርጌያለሁ አሁን ሌቨልስ ፕሪንት ካረግ በዚህ መልኩ አረግ 0 እና 1 ይላል ማለት ነው so 01 means without mask 10 means with mask ነው ስለዚህ one hot encoding ጨረስ ስለዚህ በመቀጠል የሚሰራው ምንድነው ኒውራል ኔትወርካችን ዳታ ሴቱን ስፕሊት ማድረግ ነው ከዚህ በመቀጠል ማለት ነው ስለዚህ ያን ለማድረግ ደግሞ just ይሄንን ነው የምንጠቀመው ስኬል እና አይ ቲንክ ኢምፖርት አድርጌያለሁ ትሬን ቴስት ስፕሊት የሚለውን ይሄን እንጠቀማለን ስለዚህ ይሄ የሚቀበለው ሁለት ፓራሜትር ነው አሁን እዚህ ጋር ኢሜጃችን ይቀበላል አውትፑት ሌቨልስ የሚለው ወይ ደግሞ ዋይ ሌቨላችን ይቀበላል ቴስት ስፕሊት ቴስት ሳይዝ ለቴስቲንግ ስንት ፐርሰንት ነው የምንጠቀመው ለምሳሌ እዚህ ጋር 0.30 ሊበል 30% ራንደማይዜሽን ወይ ደግሞ ራንደም ስቴቱን እዚህ ጋር ስፔሲፋይ እናደርጋለን is equal to 0 አል ስለዚህ ይሄ አራት ነገር ነው የሚያወጣልን ስፕሊት ሲያደርግ እንዴት እንደሚሰራ ባለፈው ስላየነው አንደግሞ ይሄንን ትሬኒንግ ኤክስ ኮማ ቴስት ለቴስት ቆርጦ ያወጣው እዚህ ጋር ይሄ ቫሪያብል ላይ ያስቀምጥልናል ፋንክሽኑ አራት ቫልዩ ሪተርን የሚያደርገው ትሬኒንግ ዋይ ቴስት ዋይ ይሄንን ያወጣል ቼክ እና ሲንታክስ ኦኬ ትሬኒንግ ቴስት ኤክስ ትሬኒንግ ዋይ ቴስት ዋይ is equal to train test split is equal to what's wrong with this code
train test splits, image labels, test size, random state. እቺን ብራኬት እዚህ ጋር ስለከፈትኩ እዚህ ጋር መዝጋት አለብኝ። so that's something that's causing error። ስለዚህ አሁን ስፕሊት አደረግ ለምሳሌ ቼክ እና አሁን ትሬኒንግ ወይ ደግሞ ከኢሜጅ እንጀምር። ኢሜጅ ዶት ሼፕ መጀመሪያ ይሄ ኦሪጂናሉ ነው። ሼፑ ስንት ነበር? 1376። ለትሬኒንግ ልንጠቀም ያሰብነው ስንት ነው? ዶት ሼፕ ብለን ማየት እንችላለን። ለትሬኒንግ ስንት ነው? 963። that means 70% ማለት ነው። የዚህኛው 70%። ስለዚህ አሁን ሁሉንም ነገር አዘጋጅተናል። የሚቀረን ምንድነው? ያው አንዳንድ ፓራሜትር ነው። ስንት ባች ሳይዝ እንደምንጠቀም ምናምን ሞዲፋይ ማድረግ ይችላል። ስለዚህ አሁን ኔትወርኩን ዲፋይን ማድረግ አለብን። አሁን እዚህ ጋር we need to define our network። ስለዚህ ኒውራል ኔትወርኩን ዲፋይን እናድርግ። ሞዴል is equal to sequential መጀመሪያ ላይ የሚሰራው ከዛ ስንት ሌየር ነው የምንፈልገው? ኮንቮሉሽናል ኒውራል ኔትወርክ እንጠቀም። ስለዚህ መጀመሪያ ላይ ያንን ኮንቮሉሽን ሌየር እንጨምራለን። ኮንቮሉሽን ዶት አድ እንልና ኮንቪቱዲ ነው የሚባለው ከራስ ላይ ቱ ዳይሜንሽናል ለማለት ነው። ስለዚህ እንደ አርጉመንት ይሄኛው ባለፈው ክላስ ላይ አውርተናል። we need to specify the number of kernel we are going to use, then the kernel size። ስለዚህ አሁን 64 እና kernel size 3 by 3 3 by 3 ወይ ደግሞ 5 by 5 7 by 7 እያለ ነው የምንጠቀመው ብለናል። then በመቀጠል input shape dimension of the image ያን ስፔሲፋይ ማድረግ አለብን። ስለዚህ input layer ላይ ስንት ኖድ እንደሚያስፈልግን ከዛ ነው የሚያገኘው። so input shape is equal to መጀመሪያ ላይ ኢሜጅ ኮሎሞን ሮስ ስላል ያንን ኮፒ ያደርጋል ይሄንን ራሱ ማለት ወይ ደግሞ ቀጥታ 112 ምናምን ብለን መጻፍ እንችላለን። ለምን ለፋለን just let me plug it here 112 112 but it needs to be the same as the previous one. All right, then activation function specify ማድረግ አለ። model.add activation, which kind of activation function we are going to use። ስለዚህ እዚህ ጋር አረግ ሌላ ሌየር ከኮንቮሉሽን ሌየር በኋላ ሁሌ ምን አለ? ፑሊንግ ሌየር አለ። ምን አይነት ፑሊንግ ሌየር ነው የምንጠቀመው? ያቀያየራችሁ መሞከር ነው እናንተ። ሞዴል ዶት አድ ብለን ማክስ ፑሊንግ 2D እዛ ፑሊንግ ሳይዙን ስፔሲፋይ ማድረግ አለብን። ፑሊንግ ሳይዝ ብዙ ጊዜ የምንጠቀመው ባለፈው እንዳወራን 2 by 2 ፑሊንግ ፐርፐስ then የሚቀጥለው ካለ መጨመር ነው። እንግዲህ ይሄንን ኮፒ ፔስት እያደረጋችሁ መስራት ትችላላችሁ። ሶ አሁን ሰከንድ ሌየር ዲፋይን ልናደርግ ነው። ሜቢ ኮሜንት ላድርግ ኮሜንት here ሰከንድ ሌየር ዲፋይን እናደርገው። መጀመሪያ ሌየር ስፔሲፋይ አድርግ this is our first convolution layer። ሁለተኛው model dot add ብለን ቺን ኮፒ እናድርጋት። conv2d ስንት ነው የምንጠቀመው? let me say 128 kernel ሳይዙ ስንት ነው? 3 by 3 አሁን ኢንፑት ሼፕ ምናምን አያስፈልግም። ኢንፑት ሼፕ መጀመሪያ ላይ ነው ዲፋይን የምናደርገው። አክቲቬሽኑን ተመሳሳይ እና ሬሉ ብዙ ጊዜ ስለምንጠቀም ፑሊንጉም ተመሳሳይ እና ስለዚህ ይሄን ኮፒ ፔስት እያደረጋችሁ መጨመር ነው። ስለዚህ አሁን ለጊዜው ይሄ ይበቃል እና ፍላተኒንግ ሌየር ያስፈልጋል መጨረሻ ከሆነ ለምን output of convolution layer is a matrix። ስለዚህ አንድ ወጥ የሆነ ኮሎሙን እንዲያወጣልን ፍላተን ሌየር እንጨምራለን። model dot add ብለን ፍላተን ፋንክሽን ነው። ከዛ ለምሳሌ አንዳንዴ ደግሞ ድሮፕ አውት ሊያስፈልገን ይችላል። model dot add ወይ ደግሞ በኋላ እንጨምር ቴስት ስናደርግ እንደዚህ እናስቀምጥ። ከዛ መጨረሻ ላይ fully connected layer እንጨምር። dense layer ማለት ነው። dense ከዛ ስንት ኒውሮን ያለው? 64 አክቲቬሽኑ ምንድነው? ሬሉ መጨረሻ ላይ the last layer is going to be dense add። እዚህ ላይ አሁን አውትፑት ስንት አውትፑት ነው ያለው? ሁለት ነው አይደል? ዊዝ ማስክ እና ዊዛውት ማስክ ነው። ስለዚህ ሁለት እንጽፋለን። then activation function እንግዲህ ክላሲፊኬሽን ከሆነ ሶፍት ማክስ ነው የምንጠቀመው። the last activation function is going to be soft max። prediction model ወይ ደግሞ regression model የምንሰራ ከሆነ ሲግሞይድ ነው የምናደርገው። ስለዚህ አሁን ሶፍት
sorry soft max ጨረስ እዛው ሞዴሉን ፕሪንት አድርገን ማየት እንችላለን ምንድነው የሚመስለው የኛ ሞዴል let's you can simply say model dot summary output እናያለን run structure ነገረናል ማለት something is wrong unknown activation function soft t ትቀራለች ለዛ ነው እዚህ ጋር soft max take it ያ አሁን እዚህ ጋር እንደምታዩት የኛ ኒውራል ኔትወርክ ይሄን ይመስላል ኮንቮሉሽን ሌየር አለ በመቀጠል አክቲቬሽን አለ ማክሲመም ፑሊንግ አለ ኮንቮሉሽን 2D ሁለተኛ ሰከንድ ሌየር እንደዛ ያለ ይሄዳል መጨረሻ ላይ ባለ ሁለት አለ ማለት ነው ስለዚህ አሁን ለትሬኒንግ የሚያስፈልጉ ፓራሜትሮች መስጠት ብቻ ነው የሚቀረው ስለዚህ ሞዴል ዶት ኮምፓይል እንልና ኮምፓይል ስናደርግ ስፔሲፋይ የምናደርገው ሶስት ፓራሜትሮች አሉ አንዱ ምንድነው ምን አይነት ኦፕቲማይዘር ነው የምንጠቀመው ኦፕቲማይዘር ብዙ ኦፕቲማይዜሽን አልጎሪዝሞች አሉ ስለዚህ በአዳም እንሞክር አዳም አዳፕቲቭ ለርኒንግ ሬት ስላለው ከዛ አንድ ኢንፈረንስ ከሰራ በኋላ ራሱን አድጀስት እንዲያደርግ የምንጠቀመው ፐርፎርማንስ ሜትሪክ ወይ ደግሞ ሎስ ፋንክሽን ያስፈልገናል ስለዚህ ሎሱ ምንድነው ክላሲፊኬሽን ከሆነ ካቴጎሪካል ክሮስ ኢንትሮፒ ሎስ እንጠቀማለን ካቴጎሪካል cross entropy የምንጠቀመው ፕሬዲክሽን ሞዴል ከሆነ ደግሞ MSE ሚን ስኩዌር ኤረር ሚን አቨሬጅ ኤረር እንጠቀም እንችላለን ሌሎችም አሉ ሜትሪክስ ቫሉዌሽን ሜትሪክስ አኪዩሬሲ ብዙ መደርደር እንችላለን በአሬ ማለት ያ አኪዩሬሲ ፕሪሲሽን ምናምን ያላችሁ መጻፍ ትችላላችሁ ስለዚህ መጨረሻ ላይ ፊት እንላለን ትሬኒንግ ሞዴል ዶት ፊት ብለን ኢንፑት እንሰጣለን ለትሬኒንግ እሱ የሚጠቀመው ምንድነው ትሬን ኤክስ ኮማ ትሬኒንግ ዋይ ስለዚህ ይሄን ተጠቀማል this is the image and this is the label ሁለቱን ያያየ ነው ራሱን አድጀስት የሚያደርገው ስለዚህ ስንት አይተሬሽን ነው የሚያስፈልገው ኢፖክስ የምንለው ማለት ስንት ዙር ኢፖክስ is equal to የፈለግነው ቁጥር መስጠት ይችላል ለምሳሌ 20 ብቻ እንስጠው ቶሎ እንዲያልቅልን እንዳይቆይብን ማለት then validation እና test split እዚሁ ላይ መስራት ይችላል validation split ስንት ፐርሰንት ለትሬኒንግ ስንት ፐርሰንት ለቫሊዴሽን እንጠቀም ስለዚህ አሁን ራን ብል ትሬኒንግ ይጀምራል ኮድ የኔ ኮድ ይረከን ነው ማለት ነው ስለዚህ እናስጀምራው እንዲማር ራን ስለዚህ አሁን ጀምሯል እንደምታዩት መጀመሪያ ዙር ላይ ነው ሁሉንም ኢሜጅ that means 70% ን እየወሰደ እየተማረ ነው ስለዚህ ይሄ ጊዜ ሊፈጅ ይችላል ስለዚህ እስከዛ ለፕሎቲንግ የሚያስፈልጉ ፋንክሽኖች ልጻፍ ሶ ፕሎት ለማድረግ ማት ፕሎት ኦልሬዲ ፕሎት አድርገናል እዚህ ጋር እንደምታዩት ትሬኒንጉ ተጀምሯል ሶ እዚህ ጋር ኦልሞስት 49% አኪዩሬሲ ነው ያሳየን ያለው 50 ገብቷል መጀመሪያ ዙር ላይ ነው ሁለተኛ ዙር ላይ 70 ቤት ደርሷል ያን እየሰራ ነው ስለዚህ እሱ ትሬኒንጉን እስከሚጨርስ ሌላ ኮድ እንጽፍ plot dot plt dot plot plot የምናደርገው fitted ሞዴል አሁን እኛ ፊት ያደረግነው ኦኬ እዚህ ላይ አንድ ስህተት ሰርቻለሁ እዚህ ጋር ቫሪያብል አላስገባም ሶ ሜቢ ላስቆምና እንደገና እናስጀምራለን ለፕሎቲንግ እንዲመቸን ማለት ነው ሶ አይ ሴ fitted ሞዴል ለምን ሂስትሪ እዚህ ላይ ስለሚያስቀምጥልን ከዚህ ነው የምንወስደው ሶ ሪራን again ሶ ኮፒ ላድርግ fitted model dot history እኛ ፕሎት የምናደርገው ነው ሎስ በከለር ፕሎት እናደርጋለን ብዙ ጊዜ ሎስ ከለር ሬድ ነው የምናደርገው ስለዚህ አር እናደርጋለን እቺን አር እናደርጋለን ከዛ ሌብሉን እንጽፋለን ሌብል ፕሎቲንግ ሌብል so I need to use a quotation so training ሎስ ሲማር ሚስ ያደርገው ለቫሊዴሽን ሎስም እንደዛ ነው የምናደርገው ስለዚህ እዚህ ላይ ኢንተር ላድርግና እቺን ብቻ ነው የሚቀይረው ቫል ሎስ እንላለን ቫሊዴሽን ሎስ እዚህ ጋር የምታዩት ማለት this is a validation loss in ራሱ ኮፒ ማድረግ እንችላለን sorry or I can simply type val loss then plot
ዶት ኤክስ ሌብል ኤክስ አክሲሱ የፕሎት ይህንን ሌላ ቪዲዮ ሰርቼ ስለነበር ስለ ማትፕሎት አጠቃቀም እዛ ላይ ማየት ትችላላችሁ። ሶ ፖቴንሽን number of epochs the y axis is እንደዛ so that was op ቺን ብቻ y ሌብል ይላለው number of ወይ ደግሞ loss value ስለዚህ 11ኛ ዙር ላይ ደርሷል። እዚህ ጋር እንደምታዩት ሞዴሉ ኦልሞስት 90 ቫሊዴሽን ላይ 94% አኪዩሬሲ ላይ ደርሷል። ስለዚህ ሞዴላችን ጥሩ ነው ማለት ነው። ፍሎት ዶት ሌጀንድ እንዲያሳይ ነው። ከዛ ፍሎት ዶት ሾው ደረስኩ ማለት ነው። ይሄ አንድ ፍሎት ነው። ሁለት ፍሎት ነው የሚያስፈልገን። አሁን ይሄ ሎሱ ነው። ስለዚህ ለአኪዩሬሲ ፍሎት ስለሚያስፈልገን ይሄንን ኮፒ ላድርግና ፔስት ላድርግ። ፓራሜትሩን ብቻ ነው የምንቀይረው። እዚህ ጋር ሎስ የሚለውን አኪዩሬሲ ያደርጋለሁ። ስለዚህ ይህንን ትሬኒንግ አኪዩሬሲ ነው የሚሆነው። ቫሊዴሽን ሎስ ነው የሚሆነው ይሄኛው። ትሬኒንግ አኪዩሬሲ ይሆናል። ይሄ ደግሞ this is going to be validation accuracy። ስለዚህ ይሄኛው ኢፖክስ ነው። ስለዚህ አኪዩሬሲ ቫልዩ ይሆናል። So I'm going to change this one to val accuracy. ስለዚህ እዚህ ጋር 20 ላይ ሲደርስ እቺን ኮድ ፕሎት አድርገን ግራፍ እናያለን። ቴሲስ ምናምን ስጽፍ ነው ፕሎት የምታረጉት። ግን እዚህ ጋር የሚቀየር ብዙ ነገር አለ። ስለዚህ ጥሩ ሞዴላችሁ በጣም ቤስት እንዲሆን ወይ ሌየር መጨመር ነው። ይሄን ኮፒ ፔስት እያደረጋችሁ በማን ድሮፕ አውት ሌየር በመጨመር ወይ ደግሞ ባች ኖርማላይዜሽን በመጨመር ፐርፎርማንሱ ሃይ እንዲሆን ማድረግ ትችላላችሁ ማለት ነው። ሶ አይ ቲንክ ሞዴላችን ያለቀ ይመስለኛል። እዚህ ጋር ስታር ምልክት ስለሌለው ትሬኒንግ አልቋል። ስለዚህ አሁን ፕሎት አድርገን ይሄ ነው። እዚህ ጋር እንደምታዩት ሞዴሉ በጣም እየተዋዠቀ ነው። something is wrong here val accuracy በትክክል አልጻፍኩም። ፕላስ ይሄንን ከለር መቀየር ነበረብኝ። ይሄኛው ግሪን ማድረግ አለብን accuracy ስለሆነ ጂ ዳቶ and we don't need a color for this one. We don't need different color for this. Green accuracy እንደገና ፕሎት እናድርግና ማየት እንችላለን። አሁን አይትሬሽኑን ብንጨምር እንደዚህ አይሆንም ነበርና አሁን ግራፉ ይሄን ይመስላል። ትሬኒንግ ሎስ፣ ቫሊዴሽን ሎስ እዚህ ጋር እንደምታዩት ይሄን ይመስላል። ስለዚህ አሁን ሞዴላችን ሰራ what's next መጨረሻ ላይ የምንሰራው ሞዴላችን ሴቭ ማድረግ አለብን። ስለዚህ ሞዴል ዶት ሴቭ እንልና ፋይል ኔም እንሰጣለን። ሶ ማይ ፌስ ወይ ደግሞ my mask detection model ዶት እዚህ ጋር እንድታስታውሱ የሚፈልገው h5 ብለን ነው ሴቭ ማድረግ ያለብን። ስለዚህ ሞዴል ኔትወርክ ግራፉን እንዳለ ከነ ሞዴል ፓራሜትሩ እንዲይዝልን የምንፈልግ ከሆነ h5 መሆን አለበት ማለት ነው። ሶ ዶት h5 ትሉና በዚህ መልክ ሴቭ ማድረግ ነው። ሴቭ ስለዚህ ሞዴሉን ኦልሬዲ ሴቭ አድርጎልኛል። ቼክ እናድርግ። ወደ ፋይላችን ሄደን እዛ ውስጥ ሴቭ መደረጉን እናረጋግጥ። እዚህ ጋር እንደምታዩት h5 አለ። my mask detection model .h5 እዚህ ጋር ፕሮፐርቲ ብለን ሳይዙን ማየት እንችላለን። ኦልሞስት 64 ሜጋባይት። ስለዚህ በሚቀጥለው ክላስ ላይ ደግሞ አሁን ኦልሬዲ ትሬን አድርገናል ሞዴል አለ። በሚቀጥለው ክላስ ላይ ሪል ታይም ፌስ ዲቴክሽን እንዴት ነው የምንሰራ? አሁን ሴቭ ያደረግነው ሞዴል ተጠቅመን ሪል ታይም ዲቴክሽን እንዴት እንደምንሰራ እናያለን ማለት ነው። ስለዚህ ያንን ለማወቅ ጀስት ይህንን ቻናል ሰብስክራይብ አድርጉት። ስለዚህ የሚቀጥለው ክላስ ላይ ሪል ታይም አሁን ሴቭ ያደረግነው ሞዴል ተጠቅመን ሪል ታይም ፕሬዲክሽን እንዴት እንደሚሰራ እናያለን። እስከዛ በሰላም